ሰሞኑን ሐዋርያ ሥራን ነው በጣም እግዚአብሔር ባለፈው ለመጨረሻ ጊዜ የሰበኩ ጊዜም ጥቁር ውሃ ላይ የሰበኩት ሐዋርያ ሥራን ነው። ዛሬም ሐዋርያ ሥራ ምዕራፍ 10 ላይ ከቆርኔሌዎስ ሕይወት የእግዚአብሔርን ቃል እንማማራለን። ክብር ለኢየሱስ ይሁን። ሃሌሉያ። ምዕራፍ 10 ከቁጥር 1 ጀምሮ እንዲህ ይላል። በጌታ በኢየሱስ ስም በአዲሱ መደበኛ ትርጉም አነባዋለሁ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበር። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮም ወደ እግዚአብሔር የሚጸልይ ሰው ነበር። ክብር ለጌታ ይሁን። ዛሬ የምንነጋገረው ባለፈው ቁርአን ላይ ስናገር ፈልጉ በሚል ርዕስ እግዚአብሔርን ቃል አውጥተን ነበር። ሐዋርያት ሥራ ምዕራፍ 2 ላይ ያለውን ክፍል ምዕራፍ 2 ቁጥር 1 እና 2 ዛሬም ፈልጉ ነው የምላችሁ። እስቲ እፈልጋለሁ በሉ እስቲ። አዎ እግዚአብሔር መፈለግ ይሁንልን። ፈልጉ መፈለግ፣ ይሄ ውስጥ ያለ መፈለግ። ባለፈውም ስናወራ ጥቁር ውሃ ላይ የነበርን ጊዜ ስናወራ ምንድነው ሐዋርያትን አይደል ያነሳ ነው። ሐዋርያት በዓለ ሃምሳ ላይ መንፈስ ቅዱስ እንደሚመጣ ሳይነገራቸው በዓለ ሃምሳን ዘግተው መንፈስ ቅዱስን ጠበቁ። ያ መንፈስ ወረደባቸው፣ ታሪካቸውን ቀየረ። ዛሬም ደግሞ ቆርኔሌዎስ የሚባልን ሰው ነው እንግዲህ የምናየው። እንግዲህ ሐዋርያት ሥራ በጣም ብዙ ጊዜ በጣም ጄሲ ላይም በጣም ብዙ ጊዜ አጥንተናል። ረጅም ጊዜ ኦልሞስት ወደ 2 ዓመት ነው ያጠናነው መሰለኝ ስናጠና ባይብል ስቴዲ ላይ። በጣም እግዚአብሔር የነካን መጽሐፍ ነው። በዛ መጽሐፍ ውስጥ እየተነቃቃን እየጮህን በልሳን እያወራን ነው ስናጠናው ላይ ነበር። እና ይሄ ሐዋርያት ሥራ ባለፈውም እንዳልኩት ሐዋርያት ከመንፈስ ቅዱስ ጋር ወንጌልን ይዘውት የሄዱበትን ጉዞ የሚተርክ የታሪክ ብቸኛው መጽሐፍ ነው ከአዲስ ኪዳን መጽሐፍት ውስጥ አይደለ? የአዲስ ኪዳን መጽሐፍት ወንጌላት አሉ። በደንብ ተሳተፉ። ወንጌላት አሉ፣ የታሪክ መጽሐፍ አለ፣ መልእክታት አሉ። ከዛ በኋላስ ብቸኛው የትንቢት መጽሐፍ ዮሐንስ ራእይ አለ። ብቸኛው የምን መጽሐፍ? የታሪክ መጽሐፍ ደግሞ ምን አለ? ሐዋርያት ሥራ አለ። ሐዋርያት ሥራ አዲስ ኪዳናችን ውስጥ የሚገርማችሁ ነገር እንዲተረክ የተፈለገው የተተረከውም ነገር ስለ መንፈስ ቅዱስ። ለዚህ እኮ ነው መንፈስ ቅዱስ የማይንቀሳቀስበት ለመንፈስ ቅዱስ ስፍራ ያልተሰጠባት ቤተክርስቲያን ቤተክርስቲያን አይደለችም። ሕያው አይደለችም ማለት ቤተክርስቲያን አይደለችም። ምክንያቱም ቤተክርስቲያን የተተከለችው በመንፈስ ቅዱስ አማካኝነት። ቤተክርስቲያን የሚባል ነገር የመጣው መንፈስ ቅዱስ በወረደ ቀን በዛች ሰገነት ላይ አቤት 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 አቤት! ያቺ ቀን በእውነት የምትደንቅ ቀን ናት። በዓለ ሃምሳ አይሁድ የሚያከብሩት ምን ብለን ነበረ? ቶራ ሕግ የመጣበት ቀን ነው። ሕግ በወረቀት ላይ ይሁን ኦሪት ማለት ነው። ቶራ ማለት ኦሪት የመጣበት በወረቀት ላይ ይሁን በጽላት ላይ ይሁን ዋቴቨር በፈለገበት ነገር ወደ እስራኤል ሕዝብ የመጣበት ቀን ነው ብሎ ነው በዓለ ሃምሳ የሚያከብሩት፣ ወይንም የመኸርን በዓል። እግዚአብሔር በዓላቶቼ ካላቸው በዓላቶች መካከል አንዱ ነው። እግዚአብሔር ከዘመናት በፊት ይህንን የበዓለ ሃምሳ በዓል ሁሉም ሰው እንዲያከብረው ፈልጋለሁ ሲል ስጋ በለበሰ ሁሉ ላይ አቤት 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 አቤት! አዲስ ኪዳን እኮ እንዴት የሚደንቅ ነገር እንደሆነ በእውነት እዛ ብሉይ ኪዳን ላይ ሆኖ እግዚአብሔር ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ። አይታል ማንንም የሚጠቅልለውን ትንቢት እግዚአብሔር በብሉይ ኪዳን ሆኖ ይናገራል። ስለዚህ መንፈስ ቅዱስ በበዓለ ሃምሳ ቀን ከዘመናት በፊት በታቀደ በእግዚአብሔር እቅድ ወረደ። አብ የሰጠው ተስፋ ነው አይደለ? ጌታ ኢየሱስ ያለው የሆነ እኔ ስለተመቻችሁኝ የሰጠዋችሁ ተስፋ ነው አይደለም አይደለ? ትሪኒቲን እናምናለን እኛ፣ ስላሴን እናምናለን፣ የስላሴ ሮል እናምናለን። አብ አባት የሁሉ ምንጭ ነው፣ የሁሉ መገኛ ነው። ጌታ ኢየሱስ ክርስቶስ በምድር ሲመላለስ እንዲህ አለ፣ አብ የሰጠውን ተስፋ መንፈስ ቅዱስን ከጥቂት ቀን በኋላ ትቀበላላችሁ። ተስፋን የሰጠው የሚጎልበት አይደለም። ስሙኝ፣ እኔ ተስፋ ብሰጣችሁ ተስፋዬ የመፈጸም አቢሊቲው እኔን ነው የሚያክለው። እኔው መጥቼ ናቲን መኪና ገዛላለሁ ብለው መቼም ማያምነኝ መኪና ገዛላለሁ ስላላልኩ ሳይሆን ስለማልችል ነው። እግዚአብሔር ግን አብ የሁሉ ምንጭ የሆነው እግዚአብሔር እንዲህ አለ፣
መንፈስ ቅዱስን ሰጣችኋለሁ። አያልቅበት አይጎልበት መንፈሱ ሳይሰፍር አይደል የሚለው? መስፈርኩም ያልቀበት ጋር ነው ያለው። ሳይሰፍራ መጣና ከተተብን። መንፈስ ቅዱስ ገባብን፣ በእኛ ውስጥ ኖረ። ያቺ ቀን የበዓለ ሃምሳ ቀን እነ ጴጥሮስን ባይዘው በር መቼ እንደከፈቱ ሳያውቁ ያስከፈተች ቀን። እንዲህ ብላችሁ ራሳችሁን ጠይቃችሁ ኃይልን እስከምትቀበሉ በኢየሩሳሌም ቆዩ አላቸው። በዛች ቤት ውስጥ ነበሩ መንፈስ ቅዱስ እንደመጣባይ። ልክ መንፈስ ቅዱስ ሲመጣ እንደመጣ ካወቁባቸው ነገሮች መካከል አንዱ ያ ምን አውሎ ንፋስ ሆነ ምናምን ባይዘው ውጪ ሆኖ ለሚያየው ሰው ነው። እነሱ እየጸለዩ እነሱ ይሄን ታሪክ አያውቁ። ህዝቡን ለመሰብሰብ ነው ያ አውሎ ንፋስ ያ ምናምን የሆነው ነገር። እነሱ እየጸለዩ ምንም አያውቁም። መንፈስ ቅዱስ መምጣቱን በምን አረጋገጡ ሲባል ኃይል ወደቀባቸው። ያቺ ቤት ልትይዛቸው አልቻለም። አሜን። ድንገት ጴጥሮስ ራሱን ያገኘው የመዓት አይሁዳዊ ተሰብስበው ባለበት በዛ ሰገነት ላይ ቆመ። አቤት አቤት! ስለነሱ ይወራል። ዳር ላይ ጠጥተው ነው ምን ያልበስ ያለ እንትን ያላለ የወይን ጠጅ ጠጥተው ነው በዚህ በ3 ሰዓት ኖ ጠጥተንም አይደለም፣ የሆነ ነገር ሆነንም አይደለም። እግዚአብሔር ከዘመናት በፊት የተናገረው ነገር አለ። ስጋ በለበሰ ሁሉ ላይ ከመንፈሴ ምን እላለሁ አፈሳለሁ። ያ ቃል ተፈጸማል። ስለዚህ ያን ቀን ጴጥሮስ እዛ ባይዞይ ሌላ ሰው በዛ ቀን ፕሪች ያላደረገበት አንዱ ምክንያት ጌታ ኢየሱስ ክርስቶስ ለጴጥሮስ የሰጠው የተስፋ ቃል አለ። በዚህ አለት ላይ ቤተክርስቲያንን ምን እላለሁ እመሰርታለሁ። ጴጥሮስ ያን ቀን ወጥቶ ያቺን ስብከት ሲሰብክ ቤተክርስቲያን ተተከለች። አሜን። አረ ኢየሱስ ጌታ ነው። አሜን። ማራጃ ካታዳ ሚንቀጠቀጠው ጴጥሮስ ወጣና ናላ ቫካታራባ ከዛስ በዛው ቀን 3000 ሰው። አሜን። ብዙ ስብከት አይደለም እኮ የረጅም ሰዓት ምናምን ቴዎሎጂካል ምናምን ኖ አይደለም። ቴዎሎጂካል ነገር ማወቅ አስፈላጊ አይደለም እያልኩ አይደለም፣ ወሳኝ ነገር ነው። ግን ጴጥሮስ ምንም ማያውቅም ባይ አልተማረም ማለት አልተማረም ማለት ባይ ያልተማረው ጴጥሮስ ነው የሰበከው። 3000 ሰው በአንዴ 3000 ምን መሰለ አይሁዳዊ 3000 አሕዛብ እና 3000 አይሁድ አንድ አይደለም። አይሁድ ግን ያውቃል አይሁድ ምናምን ኖ አናሊሲስን የሚያልፍ የሆነ ጥበብን የሚያልፍ የሰው መገለጥ የሚያልፍ የሰው መረዳት የሚያልፍ የሚያንበረክክ የመንፈስ ቅዱስ ኃይል ይምጣብን። እንዲህ ብሎ እግራቸውን አጣምረው የሚቀመጡ ሰዎች ፊት እንዲደፉ የሚያደርግ የሆነ ተከበርን አወቅን የሚሉ ሰዎች ፊት አጅብ አፍ የሚያስብ እንዲህ አይደለም የሚለው። እንዳልተማሩ ተረዱ፣ ነገር ግን ከኢየሱስ ጋር እንደነበሩ አወቁ። ሊቋቋሙ አልቻሉም ንግግራቸው። ማራዳቫ ሕፃንን ጠቢብ የሚያረግ ሕፃንን የሚናገረውን ነገር ሰው እንዳይቋቋም የሚያረግ ብዙ አያውቅም የተባለውን ሰው በጥበብ የሚሞላ የጥበብና የመገለጥ መንፈስ በዚህ ቤት በኃይል ይንቀሳቀስ። ከዛ ያ መንፈስ ምን መሰለ ስራው ሐዋርያ ሥራ ሙሉ ላይ ይኸው እነ ጴጥሮስ ምዕራፍ 4 ላይ ስታነቡ ምን እንደሚል ታውቃላችሁ? ሐዋርያቱ በታላቅ ኃይል የኢየሱስን ትንሣኤ መስበካቸውን ቀጠሉ። ያ ኃይል ባይዘው ስሙኝ፣ እነ ጴጥሮስ ቶታሊ በየሄዱበት የሚመሰክሩት ዋናና ኦልሞስት ብቸኛ ምስክርነት ምን መሰላችሁ? ኢየሱስ ከሙታን ተነስቷል። አሜን። ምክንያቱም ኢየሱስ መሞቱን በኢየሩሳሌምና በዙሪያው የነበሩ ሁሉ ያውቃሉ። ምክንያቱም የኤማውስ መንገዶች ምን ነው ያሉት? በስራውም በምናምኑም የበረታ ስለነበረው ስለዛ ነብይ አታውቅም ምን ያሉት? ጌታ ኢየሱስ መንገደኛ ያውቀዋል፣ ወደ ኢየሩሳሌም ገብቶ የወጣ ያውቀዋል፣ ሰፈር መንደሩ ገሊላ ያውቀዋል። ምን ኤቭሪባዲ ኢየሱስ መሞቱ ምንድነው? ምስክር ነው። ሲቀበርስ ማየት የፈለገ ሄዶ አይቷል። አንድ ነገር ነው ታሪክ የቀየረው። በሶስተኛው ቀን ተነሳና ለነዛ ሰዎች ብቻ ተገለጠላቸው። ከዛ እናንተ አለ በመንፈስ ቅዱስ ኃይል ትንሣኤን ትመሰክራላችሁ። ባለፈው ጥቁሩ ላይም ስናገር ነበረ። ሐዋርያትም እንዳላችሁ ታውቃላችሁ። ጌታ ኢየሱስ ይህ የመንግስቱ ወንጌል በእናንተ ይሰበካል። አሜን። ይህ የመንግስቱ ወንጌል ባይዞ ወንጌል የሚለው ቃል መጀመሪያ መነሻ ቃሉ ምን መሰላችሁ? ትርጉም መነሻ የመጀመሪያ ትርጉሙ ሾርት የምስራች ማለት ነው።
ይው ኮመንሊ መጽሐፍ ቅዱሳችን ወንጌል ሲል የኢየሱስ ክርስቶስን ወንጌል ሪፈር ስለሚያደርግ ነው መጽሐፍ ቅዱስ ወንጌል እያለ የሚያወራው እንጂ ወንጌል ማለት የምስራች ነው። ኢየሱስ እንዲህ አለ፣ የሌላ የሰፈር የምስራች አታመላልሱ ማለት የመንግስቱን የምስራች በእናንተ ይሰበካል አለ። በማ በጴጥሮስ በማ ባልተማረው ምንም አያውቅም በአንተ ይሰበካል አለ። ማይ ጉድነስ ዛሬም እኛ ሰፈር መጣ ኤቢሳ ሰበከው። እኛ መጣን ትንንሹ ሰበከው። ገልጠና ነበብነው። እንዲህ ይላል አለን፣ ኢየሱስ ክርስቶስ ያድናል አለን። ለምን? ይህ የመንግስት ወንጌል። መንግስቱ የማን? የሰማይ ነው። የሰማይ ወንጌል፣ የሰማይ የምስራች፣ የሰማይ የደስታ ዜና መጣና ኤቢሳ እኔ ስለምትወክለኝ የሚወክላችሁ ሰው ነው አይደለም? የምስራች የጥሪ ካርድ አንስታችሁ እንካና ሂድ አድርስ የምትሉት ኤቢሳ አንተ ስለምትወክለኝ አለ እግዚአብሔር፣ እንካና ላልደረሳቸው አድርስ። አሜን። አረኛ አቅም የለኝም ምን አልችልም። ኖ በአንተ ውስጥ መንፈስ ቅዱስ ይችላል። አሜን። አረ አልገባችሁ? እስቲ አሜን በሉ። በደም አንተ አይደለም መንፈስ ቅዱስ። ከኔ ጋር 3 ዓመት ተኩል እንኳን የሄዱት አይችሉም ነበረ። መንፈስ ቅዱስ መጥቶ አስቻላቸው። አሜን። በምድር ላይ ባለፈው ሲባል ነበር አይደለ? በምድር ላይ ሰይጣን የሚጠላውና የሚፈራው የኢየሱስን ትንሣኤ ነው። ታስተውሱ እንደሆነ የዚህ ዓለም ገዢ ኢየሱስ ክርስቶስ ለመሞት በሚወሰድበት ጊዜያችሁ ነው አላችሁ አይደለ? ጊዜያችሁ ነው። ኢየሱስ ለሞት እየተወሰደ ይሄ ጊዜያቸው ነው። የዚህ የጨለማውና የነሱ ጊዜ ነውና ተዋቸው ይላል። ጊዜያቸው ነው፣ የነሱ ጊዜ ነው። እነሱ የበላይ፣ እነሱ ዋና፣ እነሱ ታላቅ የሆኑበት ጊዜ ነው። ይሄንን ጊዜ የገለበጠውና የቀለበሰው ሲነሳ ነው። አሜን። ምን አደረገ? ልክ ሲመጡ ስሙኝ፣ የትንሣኤው ኃይል ባለፈውም ሲባል ነበር አይደል? በደንብ ማስተዋል የሪፈር የድሮንም እያስታወስም ማለት የትንሣኤውን ኃይል ከኃይላቶች ሁሉ የሚለየውና ምድር ላይም ዩኒቨርስ ላይ ከተገለጡ ክብሮች ከተገለጡ ኃይላት ሁሉ እንዲበልጥ ያደረገው አንዱ ኢየሱስ ክርስቶስን ከሙታን አስነሳው አይደል? ከሙታን አስነሳው፣ ዳግመኛ ላይሞት አስነሳው። ዛሬ እኔ ማውራው ደግሞ መሰላችሁ የትንሣኤው ኃይል ከኃይላት ሁሉ እንዲለይና እንዲበልጥ ያደረገው አንድ ነገር አለ። አንድ ምንም ቢፈጠር ምንም ቢመጣ ሊያደርገው የማይችለውን ነገር አደረገ። ኢየሱስ ከሙታን ሲነሳ ምን መሰላችሁ? እኔን አጸደቀ። አሜን። እዩ መጽሐፍ ቅዱስ ምን እንደሚታወቃላችሁ ስለ ኃጢአታቸው የሞተ እነርሱንም ለማጽደቅ የተነሳ። አሜን። ለካ ኢየሱስ ክርስቶስ ሲነሳ ምንድነው የተባለው? ኤቢሳ በእግዚአብሔር ፊት በሰው ፊት አይደለም ጻድቅ። አሜን። ጻድቅ ማለት ራይት ስታንዲንግ ማለት ነው። እኔ ባይጆ በፓስተር ፊት ራይት ስታንዲንግ ለመሆን የሆነ መልክ ማሳየት የሆነ አሪፍ መጫወት በቂ ነው እያልኩ ያለሁት ምንም ከፊቱ ከማይሰወረው ከአብ ፊት ጻድቅ። አሜን። ጻድቅ። አሜን። ቀደሰን ሲነሳ ጸደቅን። ከዚህ በኋላ አሁን በክርስቶስ ላሉት ምን ይላል? ኩነኔ ማንም ተነስቶ ላይ ኮንነኝ በኢየሱስ ክርስቶስ ትንሣኤ ጸደቅኩኝ። አሜን። ለዚህ ነው እነ ጴጥሮስ መተው ይሄንን የትንሣኤ ወንጌል ሲሰብኩ የትንሣኤ ምስራች ሲሰብኩ ጠላትን አንድ ነገር እየነገሩት ነው። ምንም ብትገለባበጥ ልትገፋው የማትችል ጽድቅ ለሰው ልጆች ሁሉ ጌታ ኢየሱስ ክርስቶስ በሚነሳባት በዛች ቀን ተሰጥቷል። አቤት ይመጡና እንትን ምንድነው ካህናት ፊት ይመጡና ምን ይላሉ? እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው። ለከነ ጴጥሮስ ገናና ጳውሎስ መልእክት ላይ የሚጽፉትን ነገር ነው እየሰሩ ያሉት። ጴጥሮስ ያኔ ኢየሱስ ተነስቷል ሲነሳ በአይኔ አይቻለሁ ብሏል እና ያኔ ጴጥሮስ ያለውን ነገር ሪፈር ያደርግና ጳውሎስ እንዲህ ይላል፣ እንግዲያውስ እናንተ ጸድቃችኋል። አሜን። በጌታ በኢየሱስ ሲነሳ አጸደቀ። አሜን። ይህን ወንጌል እየሰበኩ ከዛ በኋላ በጣም አጭር ደቂቃ ነው የማወራው። ማአላቫካታራባሺዳቫኒያስ ኢየሱስ ክርስቶስ ጌታ። አሜን። እየሰበኩ እንግዲህ ሁሉም ተማምቀው
መቀመጥ ጀመሩ አይደለ? ኢየሩሳሌም 8000 5000 3000 ምን ሺህ በሺህ ነው ጨዋታው። ሰው እኮ የሆነ ወንበር ሰው ሺህ ከኢየሩሳሌም ሺህ ይመጡና ሁሉም ተሰብስበው አንድ ላይ እየበሉ እየጠጡ አንድ ላይ ሁሉን ነገር እያደረጉ መሟሟቅ ጀመሩ። ጌታ እኮ ያላቸው ከኢየሩሳሌም ይሁዳ እስከ ሰማሪያ ከዛ እስከ ምድር ዳርቻ የተባሉ ሰዎች አንድ ላይ መጥተው አልፎ ተርፎ ምን ተጀመረ? ግጭት ተፈጠረ አይደል? ምዕራፍ 6 ግጭት ምን ለኛ በአግባቡ የተሰጠ መበለቶቻችን እየተበደሉ ነው። ከግሪክ ሀገር የመጡ አይሁዶች እየተበደሉ ነው። ለራሳቸው እንትን እያሉ አይታችኋል። እንደ ኩሬ መሄድ ሲገባ ስትቀመጥ ትበላለህ። ለዛው እዛው ትነካከሳለህ። ኢየሱስ ሂድ ነው ያለ። በጣም አንድ ነገር ልንገራ፣ አንድ መጽሐፍ ቅዱሳዊ እውነታ ልንገራችሁ። 1 ሚሊዮን አባላት ያላት ቸርች እሁድ ተሰብስቦ 1 ሚሊዮን ጋጋታ እንዲህ ቢሞላ ቸርች ትክክለኛ ቸርች አይደለችም። ምክንያቱም ምን መሰላችሁ? 1 ሚሊዮኑ ኢንተርናል ኢንቲሜሲ የለውም። መሄድ ሲገባው መለቀቅ ሲገባው መውጣት ሲገባው ወደ ሌላ ወንጌል ይዞ መሄድ ሲገባው ምንድነው? የእሁድ ደንበኛው ነው ይመጣል። አብዛኛው የምድራችንም የዓለም ቸርቾች ባይዘው የመሰብሰቢያ አዳራሽ ናቸው። ሜጋ ቸርች ይባላል። እግዚአብሔር ሲያየው ትልቅ የመሰብሰቢያ አዳራሽ። እግዚአብሔር ሜጋ የሚለው ቸርች ምን አይነት ቸርች መሰላችሁ? መንፈስ ቅዱስ ያለበት፣ ወንድም ከወንድሙ ጋር ግንኙነት ያለበት፣ በግ ከበግ ጋር ግንኙነት ያለበት፣ እረኛው የነገሰበትን ቸርች ነው ሜጋ ቸርች የሚለው። ማአት መሆን አይደለም፣ ታላቁ መንፈስ በመካከል ሲንቀሳቀስ። ከዛ በኋላ ጌታ መጣና እነዚህ ሰዎች አለ መበተን አለባቸው። ስለዚህ እስጢፋኖስ አይደለ የሚገርም ሰው ቀጣይ ሳምንት እሱ ዛሬ የቆርኔሌዎስን ሕይወት ማንሳት ስለፈለኩ ነው እንዲቀጥታ ለመሄድ አስቤ። ግን እስጢፋኖስ በጌታ በኢየሱስ የሚገርም ሰው ከዲያቆናት ባይዘው ለየት አድርጎ ነው የሚጠቅሰው። አንብቡ ምዕራፍ 6 ለየት አድርጎ ጥበብ የሞላበትን እስጢፋኖስንም ከዛ እንትንንም ብሎ ሌሎቹን አንድ ላይ ዘረዘረና እስጢፋኖስ የሚናገርበትን ጥበብ አቃታቸው። በድንጋይ ወገሩት፣ ሞተ፣ ተበተኑ። ወንጌል ተበትነው ምን ጀመረ መሰላችሁ? ወደ አቅራቢያ አካባቢዎች መግባት ጀመረ። ምዕራፍ 11 ላይ ሄዳችሁ በምታዩበት ጊዜ ምን እንደሚታቀላችሁ የተበተኑትም በፊት ምዕራፍ 7 ላይ የተበተኑትም ቃሉን እየሰበኩ ዞሩ ይልና ይሄን ብቻ ይነግረናል። ምዕራፍ 11 ላይ መጣና የተበተኑት ግን ወንጌል እየሰበኩ ዞሯል። አዎ ግን የሰበኩት ይላል ለአይሁድ ብቻ ነበር ይላል። አይሁድ እኮ ከባድ ነው። ያኔ በኢየሩሳሌም የነበሩ ሰዎች ወንጌል ለዓለም ሁሉ ነው፣ ስጋ በለበሰ ሁሉ ላይ የተባለ ብትንትን አሉና በየአይሁድ ምኩራቡ እየገቡ ብቻ መስበክ፣ በየአይሁድ ምኩራቡ እየገቡ ብቻ መስበክ። ከዛ ጌታ ወደ አንዲት የሰማሪያ ከተማ አስገባው። ማንን? ፊልጶስን። እሱን አላወራም። ፊልጶስ ወደ አንዲት የሰማሪያ ከተማ ሲገባ ባይዞይ ሳምራውያን ጋር መግባት ቆርኔሌዎስ ጋር እንደ መግባት ለምንድን ነው ያልከበደው ሲባል እነሱ በፊት ኖርማል እስራኤላውያን ሆነው ከሌላ ጋር ተጋብተው የእስራኤልን ዘር ያቀላቀሉ ናቸው። በዚህ ምክንያት ነው እስራኤላውያን የሚጠሏቸው እንጂ ኢቭን ያቺ ሳምራዊቷን ሴት ጌታ ኢየሱስ ያናግራ ምንድን ነው ያለው? መሲሁ ይመጣና የማናውቀውን ሁሉ ይነግረናል ብለን እናምናለን። ጭራሽ መሲህ ኤክስፔክት ያደርጋሉ። ዛሬ እያወራሁ ያለሁት መሲህ ኤክስፔክት የማያደርግ ድብን ያለ አሕዛብ፣ ድብን ያለ ከእግዚአብሔር የተለየ አልፎ ተርፎ የአይሁድ ጠላቶች አይደለ? በዛ ጊዜ ቅኝ ገዝቷቸው ያሉ ሰዎች ናቸው። የአይሁድ ጠላቶች የነበሩ ሰዎች ቤት ነው ወንጌል የገባው። ቆርኔሌዎስ ጋር ምንድነው ዲፍረንሱ ሲባል የወንጌል ባይዞ ተርኒንግ ፖይንት ነው። እዚህ ጋር ምዕራፍ 10 ወንጌል ወደ አሕዛብ ከዚህ በኋላ ምዕራፍ 10 ነው። 11 ጴጥሮስን ይከሱታል እነ ቆርኔሌዎስ ጋር መግባት። 12 ጴጥሮስ ይታሰርና እንትን ይላል። 13 ጳውሎስ ነው የሚመጣው። ወንጌልን ለአሕዛብ እኔ የአሕዛብ ሐዋርያ ነኝ የሚል ሰው ነው የሚመጣው 13 ላይ። ወንጌል ወደ አሕዛብ እንዲህ ፊቱን ሺፍት ያደረገው በቆርኔሌዎስ ምክንያት ነው። እግዚአብሔርን የሚፈልግ እውነተኛ ማንነት ያለ ሰው እግዚአብሔር ከዘመናት በፊት ያቀደው ዓላማና አጀንዳ ውስጥ ይገባል። እንዲህ ይገባል። እየሄደ ያለ ነገር ውስጥ ስትገቡ ታውቃላችሁ አይደለ? የሆነ ቀስ እያለ እየሄደ ያለ
ረዳቶች ምናምን ሲገቡ ታውቃላችሁ አይደል? ታክሲ ትንሽ መሄድ ከጀመረ በኋላ አብሮም ሮጥ ይሉና እንዲህ ብሎ ይገባ። ቆርኔሌዎስ ልክ እንደዛ ነው። ምንም ሳይታሰብ እንዲህ ብሎ ገባ። በጌታ በኢየሱስ ስም እግዚአብሔር ከዘመን ይሄ ምድራዊ ነገር አይደለም። ከዘመናት በፊት አንተን ገንዘብ ለመስጠት እግዚአብሔር አያቅድም። እግረ መንገዱ ነው የሚሰጠው ሀብት። እግዚአብሔር ከዘመናት በፊት ምንድነው ዓለምን ሁሉ በክርስቶስ መጠቅለል። ያ ዓላማ ውስጥ በመንፈስ ቅዱስ ኃይል መግባት ይሆንላል። ቆርኔሌዎስ እንደዛ እኮ ነው የሆነው። ቆርኔሌዎስ ማን ነው ሲባል ቆርኔሌዎስ የሚባለው ስሙ ራሱ የከበሩ ሰዎች ስሙ ኤቢሳ ነው አይደል? ስሜ ስታተሱን አይደለም ስልጣኑን አይደለም ይላል። ልክ ቆርኔሌዎስ የሚባልን ስም በዛ ጊዜ የነበሩ ሰዎች ዝም ብለው ያወጡ። ልጁ ሲያየው ደስ ስላለው ቆርኔሌዎስ አይሉ። ትርጉሙ አንዳንዶች እንደሚሉት ሆርን ቀንድ እንደማለት ነው። ያው ቆርኔሌዎስ ዝም ብሎ አይልም። መጥቶ ልጄ በጣም ያምራል፣ በጣም ደስ ይላል፣ ጠንካራ ይመስላል ቆርኔሌዎስ አይቻልም። የከበሩ ሰዎች ብቻ ነው የሚያወጡት። ቆርኔሌዎስ ከተባለ ከዚህ ቤተሰብ ወገን ነው ማለት ነው ይባላል። ከዚህ ይሄን ያህል ሀብት ያላቸው ይሄን ያህል ስልጣን ያላቸው ቤተሰብ ለካ እንደዛ ነው ይባላል። ይሄ የከበረ ሰው፣ ይሄ ትልቅ ስታተስ ያለው ሰው። ሮማውያን ደግሞ አማልክት አሏቸው አይደለ? ጳውሎስ ሮም ነው የት ሲገባ አሪዮስፋጎስ የሚባል የጠቢባን ስብሰባ አይደለ? ጥበብ የሚያወሩበት ጥበብ ነው እንዲህ ነው ምናምን ብለው የሚያወሩበት ቦታ የገባ ጊዜ ስለማይታወቀው አምላክ ልንገራችሁ ነው ያለው አይደለ? የማይታወቅ አምላክ ብለው እግዚአብሔርን አስቀምጠዋል። መዓት አማልክት አሏቸው። ቆርኔሌዎስ ግን ይላል በጌታ በኢየሱስም የልዩነት ሰው መሆን ይሁንላችሁ። ግን ይባል እናንተ ጋር ደርሶ ግን አለ መጽሐፍ ቅዱስ ምዕራፍ 9 ላይ ስለ ጳውሎስ ተርኮ ነው ቀጥታ እንዲዞርና አንድ ቆርኔሌዎስ የሚባል ሰው ግን ነበር ይላል። ማን ነው የቆርኔሌዎስ? ከላይ ሲነበብ ይሄ የተከበረ ስም፣ ይሄ የከበርቴዎች ስም፣ ይሄ የላቁ ሰዎች ስም እንዴ ሲባል ነበረ እና የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ ነው። ስታተስ ስሙ ክብር ነው። ስሙ ቀንድ ነው። ስሙ ከፍ ያለ ነው። ስሙ የባል ሁለተኛስ መቶ አለቃ ነው። እንዴ ከበረ ሰው ታዲያ ምን አገባችሁና መጽሐፍ ቅዱስ ውስጥ እየገባ ነው የሰውዬ ሲባል አንድ ሰው ነበር ይባልልኝ። አንድ ሰው ነበረ እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋ። እግዚአብሔር የትጋትን መንፈስ ይስጥ። እኔ እውነት ቆርኔሌዎስን ሳነብ ባይዘ በጣም ማይ ፌቨራይት ከሚባሉ ሰዎች መጽሐፍ ቅዱስ ቆርኔሌዎስ ግን የሚደንቀኝ ነገር የከበረ ነው፣ የመቶ አለቃ ነው፣ መዓት አማልክት አሉ፣ በመንፈሳዊ ነገር የተጋ ነው ማለት he was spiritual። በዚህ በዘመናችን ደግሞ ባይዘ በጣም ቦታ እየተሰጠው ያልሆነ መንፈሳዊ ሰዎች በጣም እንደሞኝ የተቆጠሩ ታውቃላችሁ። እንዲህ ጸልይ ነቃቅቶ እንዲህ ምናምን የሚል ሰው ሞኝ ነው ባይዘ። በጣም መንፈሳዊ ነው። በጣም መጸለይ ማለት ትምህርት መጥላት አይደለም። አንዳንድ ሰው እኔ ትምህርት ብቻ ነው ይሄ መንፈሳዊነት አይደለም። ቆርኔሌዎስ መንፈሳዊ ነው ይልና ሂውጅ የሆነ ጥላ ውስጥ ይከታል። ከላይ በመንፈሳዊ ነገር የተጋ ነው ቆርኔሌዎስ ሲባል ከላይ በመንፈሳዊ ነገር የተጋ። አረ ጉድ ሲባል ከመላው ቤተሰቡ ጋር እጂ እግዚአብሔርን የሚፈራ በመንፈሳዊ ነገር የተጋ ነው ሲባል ሰዎች በሆነ ጣዖት መንፈሳዊ ነገር የተጋ ነው እንዳይልኩ ኖ እሱ እግዚአብሔርን የሚፈራ መንፈሳዊ ነው። ከላይ ልክ ውስጥ ስትገባ እግዚአብሔርን የሚፈራ ሁለተኛ እሺ እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ ባይዞ ከምንም ነገር አጠገባችሁ ያለውን ሰው እንዲበሉት አጠገባችሁ ያለውን ሰው ከምንም ነገር በላይ በሉት፣ ከምንም ነገር በፊት በሉት፣ መንፈሳዊነት ይቀድማል በሉት። መንፈሳዊ ሁኑ፣ ስፒሪቹዋል ሁኑ፣ በመንፈስ ተመላለሱ። መንፈሳዊ ሰዎች መንፈሳዊ መሆን በጣም በቤተ ክርስቲያን ወሳኝ ነገር ነው። እንደሞኝ ተቆጣር መንፈሳዊውን ተው ይሻላል።
መንፈሳዊ መንቀጥቀጥ ምናምን ብቻ አይደለም። ግን ጸሎት ከተባ የእውነት ጸልይ፣ መዝሙር ከተባ የእውነት ዘምር፣ ድብና አድርገህ እንጨፈ ዘምር። አንተ ጉዳይ ከእግዚአብሔር። ከዛ በኋላ ምንድነው አዘውትሮ ወደ እግዚአብሔር የሚጸልይ ሰው ነው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ይጸልያል ብሎ አልደፈነም። የሚጸልየው አድሬስ አለው። ወደ እግዚአብሔር ነው የሚጸልየው። ቆርኔሌዎስ ብዙ እንትን ላያቅ ይችላል እኮ የሆነ አንዳንድ ሰዎች እግዚአብሔር ያንቃል በእውነት። ወደ እግዚአብሔር መጸለይ ይሁንላችሁ። ወደ ሰው አትጸልዩ። ወደ ሰው የሚጸልይ ሰው ነው በጣም የበዛው በዚህ ዘመን። እሱ ይጸልይ ተብሎ የሚሰጠው ሰውዬ አማርኛው ባይዞ እግዚአብሔር አማርኛ አይሰማም። እሺ እግዚአብሔር መንፈሳዊ ላንጉዌጅ ነው የሚሰማው። ለዚህ ነው እግዚአብሔር መንፈስ ነው አለ። የሚመለከውም በእውነትና በመንፈስ። እግዚአብሔር ይሄ ሥጋ ምን ሆነ ምን አልሆነ ውስጥ ከዘለለ ላይንም አዘለለ። ውስጥ ከተነቃቃ በላይም ተነቃቃ። ውስጥ ደርቆ ምን ያዘላል? እግዚአብሔር የሚያየው ውስጡን ነው። ጉዳይ ከማን ጋር ነው? ቸርች ስትመጣ ጉዳይ ከማን ጋር ነው? ጸሎት ስትንበረከክ ጉዳይ ከማን አይታችኋል? ሰዎች ብዙ ጊዜ ትኩረታቸው እግዚአብሔር ጋር ስላልሆነ ፓስተሩን ያኮርፋሉ። የሆነ ነገሩን እንትን ይላሉ። እሱ እንዲህ ያለኝማ ቸርች፣ ኧረ እባክህ ሂድ፣ በእውነት ሂድ። እኛ እነ ቆርኔሌዎስ ጋር ይሄ ገና እኮ መንፈስ ቅዱስ አልወረደበትም። ይሄ ሰውዬ ትቀልዳለህ እንዴ? መንፈስ ቅዱስ ወረደበትና በኋላ የሚያደርገውን ነገር ታያላችሁ። ይሄ ሰውዬ ግን ገና መንፈስ ቅዱስ የለ ምን የለ። ግን እነዛ በኦሪት ሕግ ሆነው የሚያመልኩትን እግዚአብሔር የኔም አምላክ ይሆናል አለ። አይሁዳዊ አይደለም መጸለይ አይቻልም። ኖ ኖ ኖ ቤተ መቅደስ መግባት ቢያቅተኝ ቤቴ ሆኜ እጸልያለሁ። ሄዶ ቤተ መቅደስ ግባ ቢል አያስገቡትም እኮ። ሄዶ እንጸልይ ኖ ኖ ኖ ኖ እኛ የምንጸልይበት ነው። እኛ እንትን ምን እዛው ከነ ቤተ መቅደሳችሁ ተቀመጡ። አሁን ሌላ መቅደስ ተከፍቷል በኢየሱስ። አዲስ ኪዳን ውስጥ ነው ያለው። ሳያውቀው ከመስቀል ጀርባ ነው ያለው ሰውየው። ምንድነው የሚለው? እጸልያለሁ። አይገርምም? እግዚአብሔር የሮማውያን የምናምንን ጸሎት በፊት አይሰማም። የእስራኤል አምላክ ነው። አሁን ግን አዲስ ኪዳን መሆኑን በመምሰል የምታውቀው የቆርኔሌዎስ ጸሎትና መጽዋዕት ለመታሰቢያነት በእግዚአብሔር ፊት ታይቶ አጃጃጃጃጃጃጃጃጃጃ ታይቷል ጸሎት። ከዛ በኋላ ቆርኔሌዎስ አዘውትሮ ወደ እግዚአብሔር። ስለዚህ ቆርኔሌዎስ ሲጸልይ ሲሰሙት ብዙ እንትን ላይ ላችሁ ይችላል። ባይዞ አጸላላዩ አሜን የሚያስብል ላይሆን ይችላል። እንደኛው መድረክ ላይ የመቆየት ልምድ ላይኖረው ይችላል። ግን ወደ እግዚአብሔር ይጸልያል። ይኸው ሰው ሰምቶ ከሚደነቅብህ ወደ እግዚአብሔር ጸልየ እግዚአብሔር ይደነቅብህ። አሜን። ከልብ በቃ ከልብ ያውቀዋል እግዚአብሔር። ይመጣና በተብታባ አንደበቱ ሊሆን ይችላል፣ በምናምን አንደበቱ ሊሆን ይችላል። እግዚአብሔር እንዴት እንደሚጸልይ እኮ አያውቅም። ህግ ያውቃል እንደ ቆርኔሌዎስ አያውቅም። ይሄ ሰውዬ እግዚአብሔር አዘውትሮ በቀን 3 ይጸልያል። መልአኩ የተገለጠለት ሰዓትም ያውን በ9 ሰዓት ነው የሚለው አይደለ? አይሁድ በቀን 3 ይጸልያሉ። አይሁድ በቀን 3 የሚጸልዩት 3ቱንም ጸሎት ቆርኔሌዎስ ቤቱ ይጸልያል። ለምን? የእስራኤል አምላክ የኔም አምላክ ነው። እስቲ የእስራኤል አምላክ በሉ። የኔም አምላክ ነው፣ የኔ ደግሞ በሉ እስቲ አባት ነው በሉ እስቲ። ይጸልያል። አዘውትሮ ነው ደግሞ የሚጸልየው። አዘውትሮ ይጸልያል። ከዛስ ምጽዋት ደግሞ ምን ይላል? ይሰጣል። ስፒሪቹዋሊቲ ከሁሉ ነገር ይበልጣል፣ ከሁሉ ነገር ይቀድማል። ከዚህ በኋላ አይደለም የሚናገረው ጴጥሮስ ያየው ራእይ። እሱን ብቻ ልናገርና እጨርሳለሁ። ጴጥሮስ ያየው ራእይ ቆርኔሌዎስ ቤት ሆኖ እየጸለየ እግዚአብሔር አየው ከሰማይ ሰማ ጸሎቱ። ከዛ መልአክ ላከ። አይገርምም? መልአክ ሲልክ ደንግጧል አይደለ? ቆርኔሌዎስ ደንግጦ ሄደ። ስምዖን የሚባል ቁርበት ፋቂው ጋር ተቀምጧል። ሂድና አስጠራዋል። ልክ ቆርኔሌዎስ ደግሞ አባጃ ካታኒያ እግዚአብሔር አንተ ይሄን አየና ይላል። በጣም የሚገርመኝ ነገር ሄዶ ለሚስቱ ነገራት አይልም። ሄዶ ለልጆቹ ሰብስቦ ቶሎ ነገር አይልም። እንደሱ በመንፈሳዊ ነገር የተጋው ወታደር ጠራው። ይኸው እነግራችኋለሁ አንድ ነገር፣ መንፈሳዊ ነገር ለማንን ሼር እንደምታደርጉ ተጠንቀቁ። እግዚአብሔር በውስጣችሁ ያመጣውን ነገር የእግዚአብሔር ዋና አጀንዳ
ላገኛችሁ ለምቀርቡ ሰው ሼር አታርጉ። ቆርኔሌዎስ ሞኝ መሰለ እንዴ? ሚስቴ ላይ ገባት ይችላል፣ ምናምን ላይ ገባት ይችላል፣ ወንድሜ ልጄ ላይ ገባት ይችላል። ነገር ግን አንድ በመንፈሳዊ ነገር የተጋ ወታደር አለ። አስጠሩት አለ እና መጣ። ልክ ሲመጣ ነገረው። አይገርምም? ገባው። አቤት አቤት! እግዚአብሔር እንደዚህ አይነት ሰዎችን በዙሪያችሁ ይሙላ። እንደዚህ አይነት ሰዎችን ይስጣችሁ። ቆርናናና ከዛስ ይሄኛው ሌላ ከሱ ጋር የተጋይዞ ሄዱ አለ። ከዛ ጴጥሮስ በዚህ ጊዜ ለሚስቱ እንደነገረ መች መሰለ ለሚስቱና ለቤተሰቦቹ የሚነግረው ጴጥሮስ የሚባል ሊመጣ ነውና ተሰብሰቡ ሲል ነው የሚያውቁት። ከዛስ ሄደ ጴጥሮስ ጋር። በዛን ጊዜ የቆርኔሌዎስ ሰዎች ቤቱ ልክ ሲደርሱ ራእይ ያያል። በተመስጦ ውስጥ ነው። ራእዩን ልንገራችሁና ጨርሳለሁ። ራእዩ ምንድነው? ልክ በተመስጦ ውስጥ ሆኖ መጸለይ ሲጀምር ራእይ አየ። አሸለበውና ይላል አይደለ? ከዛ በአራት ማዕዘን ጨርቅ በምድር ላይ ያሉ አራት እግር ያላቸው እንስሳት በሙሉ ተይዘው በሸማ ወደ ምድር ሲወርዱ አየ። ከዛስ አርደ ብላ የሚለውን ድምጽ ሰማ ይላል። አንድ አይደለም 3 ተደጋገመ ይላል መጽሐፍ ቅዱስ። ጴጥሮስ እንዲህ አለ፣ ከልጅነቴ ጀምሮ ንጹህ ያልሆነውን ነገር አልበላም፣ ነክቼ አላቅም ሲል እንዲህ አለ። ያ በአራት ማዕዘን ተይዞ እየወረደ ያለው ጨርቅ ምሳሌውን መሰላችሁ? በአራቱ ማዕዘናት ያሉ የምድር ህዝቦችን ነው የሚመለከተው። በምድር ላይ ያሉ ህዝቦችን እንዳለ ይዞ አራቱ ማዕዘን ይዞ መጣ። ከዛ በኋላ አርደ ብላ ሲለው እኔ ንጹህ ያልሆነ አልበላም ሲል ምን እንደሚታውቃላችሁ የእግዚአብሔር ቃል ላምብቦ እንዴ ይኸው ቁጥር 14 ጴጥሮስ ግን ጌታው ይህም አይሆንም አለ። እኔ ያልተቀደሰው ርኩስ ነገር ፈጽሞ በልቼ አላቅም አለ። ያም ድምጽ እንደገና ሁለተኛ ጊዜ ወደ እርሱ መጣ። እግዚአብሔር ይው የተናገረውን ቃል አዲሱ መደበኛ እግዚአብሔር ንጹህ ያደረገውን አንተ እንደ ርኩስ አትቁጠረው አለው ይላል። እግዚአብሔር ምን ያደረገውን ንጹህ ፓስት አይደለም። ኦሬዲ ምን አድርጎታል? ንጹህ አድርጎታል። የት? መስቀል ላይ ንጹህ አድርጎታል። መስቀል ላይ እግዚአብሔር ንጹህ ያደረገውን አለ አንተ እንደ እርኩስ ምን አትበለው አትቁጠረው። ይኸው ጴጥሮስ እርኩስ ነው ቢል እንኳን የሚረክስ ቅድስና አይደለም የተሰጠ። በመስቀል ላይ ጌታ ኢየሱስ ክርስቶስ ሰርቶ የጨረሰው ዓለም ሁሉ ተሰብስቦ አልጸደቅም፣ አንተ በእግዚአብሔር ፊት ልትቆም አይገባህም ብሎ ቢል እንደ እርኩስ ቆጠረ። አንተ ግን ጻድቅ ነህ። አልገባችሁም? ይኸው አንተ ጻድቅ ነህ። ጴጥሮስ እንዲህ አለ፣ እግዚአብሔር ንጹህ ያደረገውን እንደ እርኩስ ምን አትበለው አትቁጠረው። እንደ እርኩስ ቆጠርከው እንጂ እሱ ኮልሶ ማን ያነጻው ሲባል በመስቀል ላይ የተሰራ ስራ ኦሬዲ ነጽተዋል አለው። አንተ አልቋል። ማአጃካ ትራዲያቫኒያስ ንጹህ ናቸው እና ሂድ። አይገርምም? ጴጥሮስ ራሱ እግዚአብሔር የተርኒንግ ፖይንት ምክንያት ያደርጋችሁ እዛው ላይ ሆኖ ከእግዚአብሔር ጋር ተከራከረና ልክ ሰዎቹ ሲያንኳኩ አሁን አለ እግዚአብሔር ከነዚህ ሰዎች ጋር ለመሄድ እንዳታመነታ ነው ሲለው ጴጥሮስ አይገርም? አሕዛብ እንደሆነ ያውቃል እኮ ምን ያሉን እንደሆነ ያውቃል እኮ እንዲህ አለ። እሺ ወረደና አይገርም? ከእግዚአብሔር ጋር ያላችሁን ክርክር ሰው ጋር አታምጡት። እዛው ሰገነታችሁ ላይ ጨርሱት። እዛው አንተና ጌታ ያለበት ጋር ጨርሰው። ሰው ጋር ስትመጣ አንተ የእግዚአብሔር መጠቀሚያ የክብር ዕቃ ነህ። ሂድ ወዳለ ትሄዳለህ፣ ና ስትባል ትመጣለህ። ይሄ ነው ስታተስ። መጣ። ቆርኔሌዎስን ደግሜ ስለማላነሳ ልጨርስ፣ አንድ 10 ደቂቃ ስጡ። መጣ። ከዛስ ሲናገር ይላል አይደለ? ገና ንግግሩን ጀምሮ መናገሩን ገና ሳይጨርስ በሁሉም ላይ መንፈስ ቅዱስ ወረደባቸው። አሜን። ቡም! መንፈስ ቅዱስ አሜን። ሳይ ጴጥሮስ ደግሞ ብቻውን አልሄደም፣ ከሰዎች ጋር ሄደው ከዛ በተለያዩ ቋንቋዎች ይናገሩ ሰዎች በልሰን ወይ ጉድ ብለው ሰዎቹ ሲደነቁ ጴጥሮስ እንዲህ አለ፣ መንፈስ ቅዱስ ልክ እኛ ላይ እንደወረደው ማይ ጉድነስ አልገባችሁም? በሆነ ይኸው አይሁድ የተባሉት ጋር እንደወረደው
አይገርምም? አይሁድም አሕዛብም እኩል። አሜን። ባለፈው ተናግሬያለሁ። አይሁድና አሕዛብ እኩል ሆኑ ሲባል የሆነ ቀለል አድርገህ ኖርማል እንዳታረገው። እነሱ ከመልካሙ የወይራ ግንድ ጋር ነበሩ በፊትም ይላል። አንተ ግን የበረሃ ወይራ ነህ። ምንም ጥቅም የሌለ ምንም ወዲያም ብትደረግ ማጠቅም ነህ። አንተን እኮ ነው ከነዛ እኩል ያደረገ። አሜን። እኔን እኮ ነው ከነዛ እኩል ያደረገው። ጺሙን አርዝሞ ቤተ መቅደስ ያለው ካህንም እኔም እኩል ነን። አንድ ሊቀ ካህናት አለን። ወይኔ አንድ ሊቀ ካህናት አለን። በሱ በኩል እንሻገራለን። በሱ በኩል እንመላለሳለን። በሱ በኩል እንወጣለን እንገባለን። ላነሳ የፈለኩት አንድ ነገር አለ። ቀጣይ ሳምንት አነሳዋለሁ። ይሄን ልናገር። ማራዳ ካታራ እግዚአብሔር በዚህ ስፍራ አለ። አሜን። እግዚአብሔር እየተናገራችሁ ነው። እሺ እኔ አይደለሁም፣ እግዚአብሔር ነው እየተናገረ ያለው። አሜን። አንድ መጋረጃ ነው ያለው አለ። ታውቃላችሁ አይደለም? አደባባይ የሚባል ቦታ አለ። ከቅጥር ውጪ አለ። ቅድስት አለ። ቅድስተ ቅዱሳን አለ። በቤተ መቅደስ ስትራክቸር ውስጥ አሕዛብ የተባሉት እነዚህ ከቅጥር ውጪ ናቸው። እንዲጠጉ እንኳን ሰፈር ራሱ አይመጡ። እነሱም አይመለከታቸውም። እነሱም እንትን አይሉ። አይሁድም ደግሞ እንዲጠጉ አይፈቅድላቸው። ከዛ ደግሞ አደባባይ አለ። ሁሉም እስራኤላዊ መግባት ይችላል። ከዛ ቅድስት አለ። ሌዋውያን ካህናት ብቻ ነው የሚገቡት። ቅድስተ ቅዱሳን ደግሞ በዕጣ ክፍሉ ላይ የሚቆመው ብቻ ነው የሚገባው። ሁሉም ተንጋግቶ አይደለም የሚገባው። እንዲህ ነው እያለ ያለው ጴጥሮስ። ልክ እንደኛ ሲባል እኔም ያኛው ካህን የሆነው በርናባስ አለ። በዚህ ጊዜ በርናባስ ምናዊ ነው? ሌዋዊ ነው። ሌዋዊው በርናባስ አለ። ከበርናባስ እኩል ቆርኔሌዎስና ቤተሰቦቹ እኩል ሰልፍ ላይ እንጂ አንድ መጋረጃ ነው ያለው። ዕብራውያን ላይ ምንድነው የሚለው? በመጋረጃው በኩል ይኸውም በስጋው የማስጋ እኩል እንዲህ ተሰልፈው ስጋው መጋረጃ አለ። ለምንድን ነው ስጋ መጋረጃ በቤተ መቅደስ ኢየሱስ ሲሞት ቀን ተቀዶ የለ እንደ የምን መጋረጃ ነው ዕብራውያን ላይ የምታወራው ሲባል የእግዚአብሔርን ጽድቅ የሚመጥን ማንነት እኔ ጋር ስለሌለ በእኔና በእግዚአብሔር ፊት ያለ መካከለኛ አንድ ነው። እሱ ሰው የሆነው ኢየሱስ ክርስቶስ ነው። ስለዚህ ከምድር ወደ ሰማይ የሚዘረጋ መሰላል ነው አይደል ያለው። ስለዚህ እዚህ ቆሜ ባለፈውም ስናገር ነበር ጥቁሯ እዚህ ቆሜ መጋረጃው አለ። ከመጋረጃው በስቲያ እግዚአብሔር አለ። የቤተ መቅደስ መጋረጃ እንዴት መሰላችሁ? ይሄ መጋረጃ አለ። ብዙ ጊዜ ኮመንሊ የምንጠቀመው ቤታችን ያሉ መጋረጃዎች እንዲህ አድርገን ነው የምንገባው አይደለም? እንዲህ መሀሉ ላይ ከፍተህ ትገባለህ። የቤተ መቅደሱ መጋረጃ አንደኛ ማንም እንዳይደርስበት ርዝመቱ በጣም ረጅም ነው። ሁለተኛ በጣም ቲክ ነው፣ ወፍራም። እግዚአብሔር ነው ከዛ በስቲያ የሚገለጠው ሰው አይደለም። ቲክ አድርጎ ብሎታል እግዚአብሔር ለሙሴ። ወፍራም ነው። የወፍራሙ መጋረጃ ያ በዕጣ ክፍሉ የሚገባው ካህን ሲገባ እንደኛ ቤት መጋረጃ እንዲህ አድርጎ አይደለም የሚገባው። እንዲህ አይገባም። ከስር እንዲህ አድርጎ ነው የሚገባው። ሲገባ እንዲህ ተደርጎ አይገባም። ብራዘር ክፍተት አያስፈልግም። እዚህ ጋር እግዚአብሔር ነው ውስጥ ፐርፌክት እግዚአብሔር ነው የሚገለጠው ውስጥ እንዲህ አድርጎ ነው የሚገባው። በመጋረጃው ይኸውም በስጋው በኩል ማለት መሰለ እግዚአብሔር አምላክ የጻድቃን ሁሉ ጻድቅ የሆነው እግዚአብሔር አምላክ ከመጋረጃው በስቲያ ሆኖ ሲገለጥ እኔን ደካማውን ኃጢአቴን ሳይሆን የልጁን ስጋ ነው የሚያየው። አሜን። እኔ ምንም አላውቀው እኔ በብዙ ነገር የምጨመላለቀውን ሳይሆን ከዚህ ጀርባ ሆኜ ምን ብላችሁ ጸልዩ ነው? በሰማይ የምትኖር ምናችሁ ነው? እዚህ ጀርባ ሆኜ እኔ ምን እላለሁ? አባት ሆይ እላለሁ። የልጁን ስጋ አይና አቤት ይለኛል። ይሄ ያልደነቀ ምንድን ነው የሚደንቀ? የልጁን ስጋ አይና እኔን ቢያይማ ኖ እኔ ድምጥማቴን ነው የሚያጠፋኝ። የልጁን ስጋ አይና እንዲህ ይላል አቤት። ደቂቃ አይቆይም፣ ሰከንድ አይቆይም። ኖ ልጄን አይቼ ዝም ማለት አልችልም ይላል። ደሙን ስጋውን አይቼ ዝም ማለት አልችልም። ስለ ልጄ ስል አንተን አቤት እልሃለሁ። ሃላቫካታራ ቀጣይ ሳምንትም በዚሁ ሐሳብ እንቆያለን። እግዚአብሔር አምላክ ስሙ የተባረከ ይሁን።